በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር በያላችሁበት ይብዛላችሁ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንኳን ለጾመ ፍልሰታ ለማርያም በሰላም አደረሳችሁ አደረሰን። አሜን። ይህ ከፍልፈላ ደብረገነት ኪዳነ ምሕረት የበረከት ሥራ ልጆች ማህበር ኪነ ጥበብ ክፍል ዘወትር እሁድ እየተዘጋጀ የሚቀርብላችሁ ካነበብኩት የተሰኘ ፕሮግራማችን ነው። በዛሬው መርሃ ግብራችን ስለ ጾመ ፍልሰታ ለማርያም ከምክረ አበው የተገኘውን ጽሑፍ ልናካፍላችሁ ወደድን። እስከ መጨረሻው ተከታተሉን ዘንድ በልዑል እግዚአብሔር ስም እንጠይቃለን። በነገረ ማርያም ተጽፎ እንደምናገኘው እመቤታችን ቅድስት ድንግል ማርያም ጥር 21 ቀን ከዚህ ዓለም ድካም ባረፈች ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሴማኒ ይዘዋት ሲሄዱ አይሁድ እንደ ልጇ ተነሳች አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው ባመጻ ተነሱ። ታውፋንያ የሚባል አይሁዳዊም አጎበሩን ይዞ ሊያወርዳት ሲል የእግዚአብሔር መልአክ ሁለት እጆቹን ቀጥቶታል። ከዚህ በኋላ እግዚአብሔር አምላክ ሐዋርያው ቅዱስ ዮሐንስን ጨምሮ እመቤታችንን በደመና ነጥቆ ወደ ገነት ወስዶ ከዕፀ ሕይወት ስር አስቀመጣት። ቅዱሳን ሐዋርያትም እመቤታችን ያለችበትን ቦታ እንዲገልጥላቸው ባረፈች በ8ኛው ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። ከዚህ ላይ 8 ወር ሙሉ ምን ይዘው ቆይተው ነሐሴ ላይ ሱባኤ ገቡ የሚል ጥያቄ ሊነሳ ይችላል። በእውነቱ ቅዱሳን ሐዋርያት ከስብከተ ወንጌል፣ ከጾም፣ ከጸሎት፣ ከገቢረ ተአምራት ተለይተው እንደማያውቁ መንፈሳዊ ሕይወታቸው ምስክር ነው። በመሆኑም እመቤታችን ካረፈችበት ቀን ከጥር ወር ጀምሮ እስከ ነሐሴ ድረስ ጥያቄያቸውንና ጸሎታቸውን ባያቋርጡም ከሰው ተለይተው ሱባኤ ገብተው ጾም ጸሎት የጀመሩት ግን ከነሐሴ 1 ቀን ጀምረው ነው። ቀድሞስ የክብር ባለቤት የጌታችን የመድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርት ሆነው እናቱ ቅድስት ድንግል ማርያም ተሰውራባቸው እንዴት ዝም ብለው ይቀመጣሉ? 2 ሱባኤ ካደረሱ በኋላም የነገሩትን የማይረሳ የለመኑትን የማይነሳ እግዚአብሔር አምላካችን ጸሎታቸውን ሰምቶ ነሐሴ 15 ቀን የእመቤታችንን ሥጋ ሰጥቷቸው በክብር ገንዘው በጌቴሴማኒ ቀብረዋታል። በ3ኛው ቀንም እንደ ልጇ ትንሣኤ እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይታ ተነስታለች። ከመ ትንሣኤ ወልዳ እንደ ልጇ ትንሣኤ ያሰኘውም ይህ ታሪክ ነው። ሐዋርያው ቅዱስ ቶማስ ሲሰብክ ቆይቶ ደመና ጠቅሶ ከሀገረ ስብከቱ ወደ ኢየሩሳሌም ሲመጣ እመቤታችን ከሙታን ተለይታ ተነስታ ወደ ሰማይ ስታረጋገኛት በዚህ ጊዜ ቀድሞ የልጅሽን ትንሣኤ ዛሬ ደግሞ ያንቺን ትንሣኤ ሳላይ ቀረውን ብሎ ትንሣኤዋን ባለማየቱ ሐዘን ስለተሰማው ከደመናው ይወድቅ ዘንድ ወደደ። ወፈቀደ ይደግ እምደመናሁ እንዲል እመቤታችንም አይዞህ አትዘን፣ ባልንጀሮችህ ሐዋርያት ያላዩትን ትንሣኤን አንተ አይተሃል ብላ ከሙታን ተለይታ መነሳቷንና ማረጓን እንድነግራቸው አዛ የያዘችውን ሰበዝ ሰጥታ ሰደደችው። እርሱም ትእዛዟን ተቀብሎ በክብር ከተሰናበታት በኋላ ወደ ሐዋርያት ሂዶ እንዳልሰማ እንዳላየ መስሎ የእመቤታችን ነገር እንደምን ሆነ አላቸው። እነርሱም አገኝተን ቀበርናት ሲሉት ሞት በጥር በነሐሴ መቃብር እንዴት ይሆናል አላቸው።
በዚህ ጊዜ ቅዱስ ጴጥሮስ ከዚህ በፊት የክርስቶስን ትንሣኤ መጠራጠሩን ጠቅሶ እየገሰጸ ስለ እመቤታችን መቀበር እነርሱ የሚነግሩትን ሁሉ መቀበል እንደሚገባው ለቅዱስ ቶማስ አስረዳው። ቅዱስ ቶማስም የያዘውን ያውቃልና ጸጥ ብሎ ሲሰማው ቆየ። ቅዱስ ጴጥሮስም የእመቤታችንን ክቡር ሥጋ ለቅዱስ ቶማስ ለማሳየት ሄዶ መቃብሯን ቢከፍት የእመቤታችንን ሥጋ ሊያገኘው አልቻለም። በዚህ ጊዜ ቅዱስ ጴጥሮስ ደንግጦ ቆመ። ቅዱስ ቶማስም አታምኑኝም ብዬ ነው እንጂ እመቤታችንን ከሙታን ተለይታ ስታርግ አግኝቻታለሁ ብሎ የሰጠችውን ሰበን ለሐዋርያት ሰጥቷቸዋል። እነርሱም በእመቤታችን ትንሣኤና ዕርገት እየተደሰቱ ሰበኑን ለበረከት ተካፍለውታል። ሊቃውንተ ቤተ ክርስቲያን እንደሚያስተምሩን በቅዳሴ ጊዜ ሰራኢ ዲያቆኑ በሚይዘው መስቀል ላይ የሚታሰረው መቀነት መሰል ልብስ እንዲሁም አባቶች ካህናት በመስቀላቸው ላይ የሚያደርጉት ቀጭን ልብስና በራሳቸው የሚጠመጥሙት ነጭ ሻሽ የእመቤታችን ሰበን ምሳሌ ነው። በዓመቱ ቅዱሳን ሐዋርያት ቶማስ የእመቤታችንን ትንሣኤውንና ዕርገቷን አይቶ እኛ እንዴት ሳናይ እንቀራለን ብለው ከየሀገረ ስብከታቸው ተሰባስበው ጌታችን ሥጋዋን እንዲሰጣቸው በጠየቁበት በዚሁ ወቅት ከነሐሴ 1 ቀን ጀምረው ሱባኤ ቢይዙ ጌታችን ልመናቸውን ተቀብሎ ነሐሴ 16 ቀን እመቤታችንን መንበር፣ ጴጥሮስን ተራዳኢ ካህን፣ እስጢፋኖስን ሰራኢ ዲያቆን አድርጎ ቀድሶ እመቤታችንንም ሐዋርያቶችንም አቅርቧቸዋል። እነርሱም እመቤታችንን በዓይናቸው ከማየት ባሻገር አብረው ሥጋውን ደሙን ተቀብለዋል። ምንጭ ትርጓሜ ውዳሴ ማርያም። ይህንን ትምህርት መሰረት በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ከነሐሴ 1 እስከ 15 ያለው 2 ሱባኤ ከሰባቱ አጽዋማት አንዱ ሆኖ በምዕመናን ዘንድ መጾም እንደሚገባው ሥርዓት ሰርተውልናል። ፍትሐ ነገሥት አንቀጽ 15። ይህ ጾምም ጾመ ማርያም ወይም የማርያም ጾም ወይም ደግሞ ጾመ ፍስለታ ለማርያም የማርያም የፍስለቷ ጾም እየተባለ ይጠራል። ፍልሰት የሚለው ቃል ፈለሰ፣ ሄደ፣ ተሰደደ ካለው የግዕዝ ቃል የተገኘ ሲሆን ትርጉሙም ከአንድ ሀገር ወደ ሌላ ሀገር መሄድን ያመለክታል። ፍስለታ ለማርያም ሲልም እመቤታችን ቅድስት ድንግል ማርያም ካረፈች በኋላ ከጌቴሴማኒ ወደ ገነት መወሰዷን የሚያስረዳ መልእክት አለው። በጾመ ፍስለታ በቤተ ክርስቲያናችን በየቀኑ በማህሌቱና በሰዓታቱ በቅዳሴው በሚደርሰው ቃል እግዚአብሔር ነገረ ማርያም ማለትም የእመቤታችን ከመጸነሷ ጀምሮ እስከ ዕርገቷ ድረስ ያለው ታሪኳ፣ ለአምላክ ማደሪያነት መመረጧ፣ ንጽህናዋ፣ ቅድስናዋ፣ ክብሯና ርኅራኄዋ፣ ደግነቷ፣ አማላጅነቷ፣ ሰው ወዳድነቷ በስፋት ይነገራል። እመቤታችን ከሚያወድሱ ድርሳናት መካከል በተለይ ሚስጥረ ሥላሴን፣ ሚስጥረ ሥጋዌንና ነገረ ድህነትን ከነገረ ማርያም ጋር በማዛመድ የሚያትተው ቅዳሴ ማርያም፣ እንደዚሁም ነገረ ድህነትን ከሚስጥረ ሥጋዌ ወይም ከነገረ ክርስቶስና ከነገረ ማርያም ጋር በማመሳጠር የሚያትተው ውዳሴ ማርያምም በስፋት ይጸለያል፣ ይቀደሳል፣ ይተረጎማል። በጾመ ፍስለታ ባህታውያን ብቻ ሳይሆኑ ዓለማውያንም በእግዚአብሔር ቸርነት በእመቤታችን አማላጅነት የሰይጣንን ፈተና ድል ለማድረግ እንዲቻላቸው ከቤተሰቦቻቸው ተለይተው በየገዳማቱና በየአብያተ ክርስቲያናቱ
በዓት አዘጋጅተው ሱባኤ ገብተው ፈቃደ ስጋቸውን ለፈቃደ ነፍሳቸው አስገዝተው ይጾማሉ፣ ይጸልያሉ። እንደዚሁም ቅዱስ ስጋውን ክቡር ደሙን ይቀበላሉ። እኛም የእመቤታችን ዕረፍትና ትንሣኤ በማሰብ ከልጇ ከወዳጇ የሚገኘውን ጸጋና በረከት ተስፋ በማድረግ የአባቶቻችንንና የእናቶቻችንን ፈለግ ተከትለን በየዓመቱ ጾመ ፍስለታን እንጾማለን። የምንችል ደግሞ አስቀድሰን ቅዱስ ስጋውን ክቡር ደሙን እንቀበላለን። በተጨማሪም ይህ ጾም ለእመቤታችን ያለንን ፍቅርም የምንገልጽበት ወቅት ነው። በተለይ ኦርቶዶክሳውያን ሕፃናት በአብዛኛው ትምህርተ ወንጌል የሚማሩት ቅዱስ ስጋውን ክቡር ደሙን የሚቀበሉት በዚህ በጾመ ፍስለታ ነው። ሁላችንም ጌታችን በስሙ ሁለትም ሶስትም ሆነን ለጸሎትና ለመልካም ሥራ ብንሰባሰብ እርሱ በመካከላችን እንደሚገኝ የገባልንን ቃል ኪዳን መሰረት በማድረግ በጾመ ፍስለታ ለሳምንት በጌታችን በእመቤታችንና በቅዱሳን ሐዋርያት ስም በቤተ ክርስቲያን ተሰባስበን ቅዱሳት መጻሕፍትን ከመማመር ባሻገር ብንጾም፣ ብንጸልይ፣ ብናስቀድስ እንዲሁም ስጋውን ደሙን ብንቀበል በረከት ላይ በረከትን በጸጋ ላይ ጸጋን እናገኛለን። በኋላም ሰማያዊን የእግዚአብሔር መንግሥት ለመውረስ እንችላለን። ነገር ግን በሕግ የተከለለ እስኪመስል ድረስ በዚህ ወቅትም ሆነ በሌላ ጊዜ ስጋውን ደሙን የሚቀበሉ ወጣቶች ጥቂት ናቸው። ስለዚህም አረጋዊና ሕፃናት ብቻ ሳይሆኑ ወጣቶችም ጭምር የመቁረብና የመዳን ክርስቲያናዊ መብት እንዳለን በመረዳት ራሳችንን ገዝተን ንስሐ ገብተን ቅዱስ ስጋውና ክቡር ደሙን ለመቀበል ይገባናል። አምላካችን በማይታበል ቃሉ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው በማለት ተናግሯልና ለእግዚአብሔር ምስጋና ይሁን። የእግዚአብሔር ቸርነት የእመቤታችን አማላጅነት ከሁላችን ጋር ይኑር። ውድ የፕሮግራማችን ተከታታዮች የዛሬው ካነበብኩት መርሃ ግብራችን ይሄንን ይመስል ነበር። ቃሉን ሰምተን 60ና 30 ያማረ ፍሬና ፈራ ዘንድ የአምላካችን ፍጹም ፈቃዱ እንደሆነልን እንለምናለን። ውድ ጊዜያችሁን መስዋዕት አድርጋችሁ ስለተከታተላችሁን በልዑል እግዚአብሔር ስም እናመሰግናለን።